እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ይሄም ግን እነዚህ አካላት እስከ መጨረሻው ድረስ አሁንም ተስፋ አልቆ በእለቱ ቀን ራሱ ሁላችሁም የኢትዮጵያ ህዝብ እንደሚያውቀው የምርጫ ቦርድ መግለጫ ሲሰጥ የተወሰኑ የምርጫ ጣቢያዎች በሴኩሪቲ ምክንያት ወይም በተለያዩ ምክንያቶች ምርጫ አልተጀመረባቸውም ሲባል በኢትዮጵያ ውስጥ ምርጫ ተቋርጧል፣ በዚህ ክልል ውስጥ ምርጫ ተቋርጧል የሚል የሚያደናብር የሚያዛባ መረጃ ሲሰጥ ነበር። 143 የምርጫ ጣቢያዎች ሲባል ማለት ነው። ከ50 ሺህ በላይ ባሉ ምርጫ ጣቢያዎች ውስጥ ምርጫ እየተከናወነ በነበረበት ወቅት ማለት ነው። ግን ሐሰት የፈለገ ቢሆን የተወሰነ ጊዜ ሰዎችን ያወናብድ እንደሆነ እንጂ እውነት አሸናፊ ስለሚሆን አሁንም ተሸናፊነቱን ራሱ የዓለም ማህበረሰብ ታዛቢ ቡድኖች ሁሉም በሚመለከቱት ማረጋገጥ ተችሏል። ይህ በሚሆንበት ጊዜ ነው ታዲያ ይህ የጽንፈኛ የጸረ ህዝብ ቡድን ሌላ ካርድ ለመሳብ እየሞከረ ያለው። በሀገራችን ውስጥ ህብረተሰቦች በአብሮነት ተሳስረው ሀገር ያጸኑ እንደሆነ እንመለከታለን። በኢትዮጵያ ውስጥ የሃይማኖት ተቋማት በሰላም ከሚኖሩባቸው የዓለም ክፍሎች በሚጠቀስ ደረጃ የሚወጣ ታሪክ ያላት ሀገር ነች። በሺዎች ዓመታት ታሪክ ውስጥ በአብሮነት በመደጋገፍ የሚኖርባት ሀገር ነች። ይህ ብዝሃነታችንን እንደ ጥንካሬ በመቁጠር ተደምረን ሀገር የመገንባት ታሪካችን የትናንትም የዛሬም የነገም እንደሚሆን ግልጽ ነው።